እንዴት ናችሁ? ሰላም ነው ወይ? ያው እንደምታውቁት አሁን በአከባበር ደረጃ ሕማማት የሚባለው ሳምንት ውስጥ ነን ያለነው። የትንሳኤ በዓል እየደረሰ ነውና ስለ ፋሲካ ውስጥ ያለ 3 ፖይንት አለ። ዛሬ አንዱን ፖይንት ልንገራችሁ ብዬ የመጣሁትና ሁሌ ስለምንሰማው ድግምግም አይሆንብንም። ሁሌ ለኛ ህይወት አለው። የክርስቶስ ኢየሱስ መወለድ፣ ከዛ ወደ መስቀል መሄድ፣ መሞት፣ የሙታንን ቃል አሸንፎ መነሳት፣ ከዛ በአብ ቀኝ መቀመጡ ሁሌ ለኛ አዲስ ነው አይደል ስንሰማው። እና አንድ ሀሳብ ልነግራችሁ ነው የመጣሁት። አንድ ፓርት ላይ ተናግሬዋለሁ ይመስለኛል። እግዚአብሔር ጽድቁንና ፍቅሩን ወይም ጽድቁንና ምህረቱን በይፋ የገለጠበት ቦታው የክርስቶስ ኢየሱስ መስቀል ነው የሚል ሀሳብ አንድ ጊዜ ሼር አድርጌው ነበርና ግን ያደረገበት አደራረግ የጽድቁን ልክና የምህረቱን ልክ የፍቅሩን ልክ ያየንበት ነው። የእግዚአብሔር ስም የተባረከው። ጻድቅ አምላክ ስለሆነ ደም ሳይፈስ ስርየት የለም ስለሚል ቃሉ እንዴት አድርጎ ደም ሳይፈስ ስርየትን ያምጣ? ስለዚህ ጻድቅነቱ ቃሉን በመጠበቅ ስለሚገለጥ ጌታ ኢየሱስን ሰው አድርጎ ልኮት መስቀል ላይ ገደለው። መስቀል ላይ መሞቱን ደግሞ ስናይበት የእግዚአብሔርን ትልቅ ምህረትና ፍቅር እናይበታለን። ምክንያቱም ጌታ ኢየሱስ በመሞቱ እኛ ይቅር መባላችን፣ ስማችን በሕይወት መዝገብ መጻፉን እናያለንና ያደረገበትና የሰራበት መንገድ ሁሌ ይገርመኛል። እሱን ነገር ለነግራችሁ የመጣው የእግዚአብሔር ጽድቅ ይፈጸም ዘንድ ኃጢአተኛ ይጸድቅ ዘንድ ጻድቁ ኢየሱስ ኃጢአተኛ አይደለም የሆነው፣ ኃጢአት ሆነ መጽሐፍ ቅዱስ የሚለው። እንደኛ ኃጢአተኛ ቢሆን ዋኖፋስ ነበር የሚሆነው፣ እንደኛ ኃጢአተኛ ነበር የሚሆነው። ግን የእግዚአብሔር ጽድቅ እንዲፈጸም ኃጢአተኛ ጻድቅ እንዲሆን እኛ ጻድቅ እንሆን፣ በክርስቶስ ሆነን ጻድቃኖች እንድንሆን ኃጢአት ያላወቀው እሱን ኃጢአት አደረገው ይላል። አንዱ የመጀመሪያው ሀሳብ ይሄ ነው። እግዚአብሔር ያደረገው ጽድቁና ምህረቱ ጽድቁና ፍቅሩ በአንድ ቦታ በመስቀል ላይ ተገለጠ። ኃጢአት ያላወቀው እሱን ጌታ ኢየሱስን ኃጢአት አደረገው። መስቀል ላይ የተንጠለጠለው ኃጢአተኛ ሆኗል። ኃጢአት ሆኖ ነው የተንጠለጠለው። እሱ ልንገራችሁ ብዬ ነው። ሁለተኛው የትንሳኤን በረከት ደግሞ በሚቀጥለው ነግራችኋለሁ። ተባረኩ።